ዝም ብዬ ፎሎ አድርጉኝ ያላችሁ ነገር ግን የምሰጣችሁን ዕውቀት ዘርዘር አድርጌ ልንገራችሁ። የመጀመሪያው ነገር ለውጥ የሚቻል መሆኑን በደንብ አድርጋችሁ እንድትገነዘቡ አደርጋችኋለሁ። ሁለተኛ ለውጥን እንዳትኖሩ ያደረጋችሁ ነገር ምንድነው? እዚህ ውስጣችሁ ያለው እምነት ነው፣ አስተሳሰብ ነው፣ ልምድ ነው፣ ፍርሃት ነው? እነሱን ጥርት አድርጋችሁ እንድታውቁ እንዲሁም ደግሞ ኤክስተርናል ፋክተር ነው፣ ለምሳሌ ኢኮኖሚው ነው፣ የተለየ ችሎታ ተጠይቃችሁ ነው ወይስ ደግሞ የሀገሪቷ እድገት ነው፣ የዓለሙ ሲቹዌሽን ነው? እነሱን በደንብ አድርጋችሁ እንድታውቁና ለዛ የሚመጥን ማንነትን ቢውልድ እንድታደርጉ የሚረዱ ዕውቀቱን ነው የምሰጣችሁ በእነዚህ ፕላትፎርሞች ውስጥ። በሶስተኛ ደረጃ የተለያየ ኢንስፓየር የሚያደርጉ ስቶሪዎች አሉ። ዓለማችን ላይ በጣም ከትንንሽ ደረጃ ተነስተው ትልልቅ ደረጃ ላይ የደረሱ ሰዎች አሉ። የእነሱን ኤክስፔሪየንስ ባጠራጠር ባለ መልኩ እሰጣችኋለሁ። ይሄ ደግሞ የሚረዳን እኛ በየትኛውም ኮንዲሽን ውስጥ ብንገኝ እየተለወጠ ማንነትን ወይም ደግሞ አኗኗርን መፍጠር የምንችል ሰዎች እንደሆንን ወይም ደግሞ መሆን እንደምንችል ያነሳሳናል ብዬ ስለማስብ ነው። በአራተኛ ደረጃ ስለ ራሳችን ማወቅ ስላለብን ለምሳሌ አእምሯችን እንዴት እንደሚሰራ፣ አካላችን እንዴት ፋንክሽን እንደሚያደርግ ወይም ባህሪው ምንድነው፣ ነፍሳችን ምን ይፈልጋል ወር መንፈሳችን ምንድነው፣ ፈጣሪ ምንድነው ከኛ የሚፈልገው የሚባሉትን ነገሮች እነዚህን ዕውቀቶች እሰጣችኋለሁ። ይሄ የሚጠቅመው ስለ ራሳችን ያለን ግንዛቤ እውነተኛ የሆነ ግንዛቤ እንዲኖረን ወይም ደግሞ ፖቴንሻላችን በደንብ ጥርት አድርገን እንድናውቅ ይረዳል። ከዛ ቀጥሎ ይሄን ካወቅን በኋላ ቪዥን ሊኖረን ወይም ደግሞ ዓላማ ሊኖረን ይገባል እንጂ አውቀነው ቁጭ የምንል ሰዎች አንሆንም። ስለዚህ በተለያየ መልኩ ዓላማችንን አይደንቲፋይ እንድናደርግና ያንን ዓላማ ደግሞ በመቀጠል ለመኖር የምንችልበትን ማንነት ቢውልድ ማድረግ ነው። ያ ማለት ያንን ህይወት ወይም ደግሞ ያንን ዓላማ ያሳካ ማንነትን ከአሁኑ ደቂቃ ጀምሮ መኖር የምንችልባቸውን መንገዶች ወይዘር በአስተሳሰብ ሊሆን ይችላል፣ በስሜት ደረጃ ሊሆን ይችላል፣ በእምነት ደረጃ ሊሆን ይችላል፣ በተግባር ደረጃ ሊሆን ይችላል። እነሱን ማድረግ የምንችልባቸውን መንገዶች እሰጣችኋለሁ። በስተመጨረሻ ደግሞ ይህንን አቺቭ ካደረግን በኋላ ብዙዎቻችን ወደኋላ እንመለሳለን ወይም ደግሞ የነበረው የድሮ ማንነት እንዳይጎትተን which is ያሸነፈው ወይም ሪሊ ትልቅ የሆነው ማንነት እንዲቀጥልና ለሌሎች እንዲተርፍ ለማድረግ የምንችልባቸው ደግሞ መንገዶች እነግራችኋለሁና እንደዚህ አይነት ዕውቀቶችን በደንብ በጥልቀትም ሰፋ አድርጌም በተለያየ ፕላትፎርሞች ውስጥ እንዳቀርብ የምትፈልጉ ሰዎች ካሁኑ ፎሎ አድርጋችሁ አበረታቱኝ እላለሁ። መልካም ጊዜ።